ብስሚላህ ካቆምንበት ሶስተኛው ክፍላችንን አሁን እንጀምራለን። እስካሁን ሁለት ክፍሎችን አጠናቀናል። ይህም ርዕሱን ለማስታወስ ያክል ትክክለኛውን ሃይማኖት ለመምረጥ መመዘኛዎቹ ምንድናቸው፣ በክርስትናና በእስልምና መካከል ያለውን ልዩነትና አንድነት አገናዝበን ወይንም አጣርተን በማየትና ያሉትን ማስረጃዎች በመገላበጥ ቀጥተኛውን ሃይማኖት ለመምረጥ የምንችልበት መመዘኛዎችን አስቀምጠናል። ከነዚህ መመዘኛዎች አሁን የምናየው ነብዩ መሐመድ አለይሂ ሰላቱ ወሰለም በመጽሐፍ ቅዱስ ይህንን ሲባል በመጽሐፍ ቅዱስ ውስጥ ነብዩ መሐመድ አለይሂ ሰላቱ ወሰለም የመጨረሻ ነብይ ስለመሆናቸው የተረጋገጡ በትክክል ስለ ነብዩ ባህሪና ስለ ህይወት ታሪካቸው የሚጠቁሙ እሳቸው ከመፈጠራቸው በፊት ወይም ከመወለዳቸው በፊት በትክክል በመጽሐፍ ቅዱስ ውስጥ የተጠቀሱ ጥቅሶች አሉ። እነኚህን ጥቅሶች ግን በትክክል በንጹህ አእምሮና ስነ ልቦና መፈተሽ ያስፈልጋል። ነብያችን አለይሂ ሰላቱ ወሰለም በመጽሐፍ ቅዱስ ውስጥ ስማቸው ስለመኖሩና ስለመጠቀሱ መጽሐፍ ቅዱስ ቁርአን እንደሚከተለው ይላል። ካወረንልህ መልእክት ውስጥ በጥርጣሬ ውስጥ ከሆንክ ካንተ በፊት መጽሐፉን የሚያነቡትን ሰዎች ጠይቅ፣ ስላንተ እዛ ውስጥ ተገልጿል። ቁርአኑ አንቀጽ 10ኛው ምዕራፍ ቁጥር 94 ላይ ካንተ በፊት የነበሩትን ወይም ካንተ በፊት መጽሐፍን የሚያነቡትን ስላንተ እዛ ውስጥ ተጠቅሷልና ጠይቅ ይላል። በብዙ ጥናትና ምርምር የተደረሰበት በኦሪት ዘዳግም 18:18 ላይ የተጠቀሰውን ከሁሉ አስቀድመን እናያለን። ኦሪት ዘዳግም 18:18 ላይ ምንድነው የሚለው? ለነብዩ ሙሳ አለይሂ ሰላም ምንድነው ያለው? አላህ ወይንም ጌታችን አላህ ወይንም ፈጣሪያችን እንዳንተ ያለውን ከወንድሞቻቸው መካከል እንዳንተ ያለውን ነብይ አስነሳላችኋለሁ፣ ቃልንም በአፉ አደርጋለሁ፣ በስሜ የሚናገረውን ቃልን የማይሰማውን እኔ እበቀልለታለሁ ብለዋል። እዚህ ላይ ብዙ ነገሮች ናቸው የተቀመጡት። አንደኛ ይህ የሚላከው ነብይ እንደማን ያለ ነው? እንደ ሙሳ ወይንም እንደ ሙሴ ያለ ነው ማለት ነው። የሚላከው ደግሞ ከማን ነው? ከእስራኤላውያን ወንድሞች ውስጥ ነው ማለት ነው። ከእስራኤላውያን ውስጥ አላለም፣ ከነርሱ ከመካከላቸውም አላለም። ከወንድሞቻቸው መካከል እንዳንተ ያለውን ነብይ አስነሳላችኋለሁ፣ ቃልንም ባፉ አደርጋለሁ፣ በስሜ የሚናገረውን ቃልን የማይሰማውን እኔ እበቀልለታለሁ ይላል። እነኚህ ነገሮች በሙሉ ተሟልተዋል። እንዴት ነው የተሟሉት? የት ነው የተሟሉት? የሚለውን ጥያቄ በሚጠየቅበት ጊዜ በሶስቱ ነብያቶች በነብዩ ሙሳ አለይሂ ሰላም፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና እንዲሁም ደግሞ በነብዩ ኢየሱስ ክርስቶስ መካከል ያሉትን ልዩነቶች እና አንድነቶች በውሉ ማጤን በትክክል ይህንን ጥቅስ እንድንገነዘብ ይረዳናል። ጥቅሶቹ ምንድነው የሚሉት? በስሜ የሚናገረውን የሚለው ነብዩ መሐመድ አለይሂ ሰላቱ ወሰለም የሚናገሩት በአላህ ስም ነው። ማንኛውንም የቁርአን አንቀጽ በሚያነቡበት ጊዜ ወይንም ደግሞ ማንኛውንም ንግግር በሚናገሩበት ጊዜ በአላህ ስም እጅግ በጣም ርህሩህ በጣም አዛኝ ብለው ነው የሚናገሩት። ሌላው ደግሞ እንደ ሙሳ ያለ ነብይ ማን ነው? እንዴት ነው እንደ ሙሳ የሚሆነው? ሁለቱ ነብዩ ሙሳና ነብዩ መሐመድ አለይሂ ሰላቱ ወሰለም ከእናትና አባት የተወለዱ ሲሆኑ ነብዩ ኢሳ ከእናታቸው ብቻ የተወለዱ በመሆናቸው ሁለቱ ተመሳሳይነት አላቸው። ይህንን መጽሐፍ ቅዱስ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላል የሚለውን የአህመድ ዲዳትን መጽሐፍ ካየን እንዴት ተወዳዳሩ ነብዩ ሁለቱንም ነብያቶች እንዴት አወዳድሯቸው ተመሳሳይነት እንዳላቸውና ነብዩ ኢየሱስ ወይንም ኢሳ ከነኚህ ከሁለቱ የተለየ ባህሪ ያላቸው መሆናቸውን ሼክ አህመድ ዲዳት አስቀምጦታል። እኔ ግን እዚህ ጋር ለማከል የሚፈልገው ክርስቲያኖቹ ይህንን ጥቅስ የሚከራከሩት ይሄ በፍጹም ለኢየሱስ ክርስቶስ ነው እንጂ ለነብዩ መሐመድ አልተባለም ነው የሚሉት። እኔ ግን ይህ በትክክል ለኢየሱስ ስላላመባሉ አሁንም መጽሐፍ ቅዱስን ጠቅሼ ለማብራራት ፈልጋለሁ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 19 እስከ 21 ላይ
መጥምቁ ዮሐንስ በሚያጠምቅበት ጊዜ ዮሐንስ በማን ስም እንደሚያጠምቅ ማን እንደሆነ ሽማግሌዎች ተመርጦ ተልኮ ማን እንደሆነ ጠየቁት። ሄዶ አንተ ማን ነህ አሉት። አንተ ማን ነህ ብሎ በሚጠይቁበት ጊዜ ምርጫዎችን ሰጥቶታል። አንተ ኤልያስ ነህን አሉት። ክርስቶስ ነህን? አይደለሁም አለ። ኤልያስ ነህን አሉት። አይደለሁም አለ። ነብዩ ነህ አሉት። ነብይ ነህም አላሉትም። በትክክል የአማርኛውን ትርጉም በምናይበት ጊዜ ነብይ ነህና ነብዩ ነህ ወይ የሚለው የተለያዩ ነገሮች ነው። ስለዚህ ነብይ ነህ አላሉትም። ነብዩ ነህ ወይ አሉት። እርሱ ደግሞ አይደለሁም አለ። በጣም በሚገርም ሁኔታ ክርስቶስ ካልሆንክ፣ ኤልያስ ካልሆንክ፣ ነብዩስ ካልሆንክ ማን ብሎ ጠየቁት። ይህንን በሚሉበት ጊዜ እርሱ መንገድ ጠራጊ ነኝ ብሎ መለሰ። ከነሱ ከሶስቱም ውጪ ስለመሆኑ ይህ ኦሪት ዘዳግም 18:18 ላይ የተጠቀሰውን ነብዩ የሚለው በዮሐንስ ምዕራፍ 1 ቁጥር 19 እስከ 21 ባለው ላይ በፉትኖት ላይ በመጽሐፍ ቅዱስ የግርጌ መስታወሻ ላይ ነብዩ የሚለው ኦሪት ዘዳግም 18:18 ላይ የተጠቀሰውን ይመለከታል። ኦሪት ዘዳግም 18:18 ላይ የተጠቀሰው ሙስሊሞቹ ለነብዩ መሐመድ አለይሂ ሰላቱ ሰላም ይገባል ብለው የሚያስተምሩት ወይም ደግሞ የሚጠይቁት ከሆነ ይህ ጥቅስ ደግሞ በአዲስ ኪዳን ውስጥ በዮሐንስ ወንጌል ላይ በግርጌ መስታወሻ ላይ ይሄ ነብዩ የሚለው እዛ ላይ የተጠቀሰውን ይመለከታል የሚለው በትክክል አሁንም ቢሆን ኦሪት ዘዳግም 18:18 ለሌሎች ለማንም ሳይሆን ለነብዩ መሐመድ ስለመሆኑ በትክክል ተረጋግጧል። እዚህ ላይ አሁንም ክርስቲያኖችን ለማስገንዘብ የሚፈልገው ምንድነው? ይህ ሶስተኛው ሰው በዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 21 ላይ የተጠቀሰው ክርስቶስን ሳይሆን ክርስቶስ መጥቶ አይተናል፣ ሰምተናል፣ ታሪኩን አንብበናል። እንደገና ደግሞ ኤልያስም መጥቷል ብሎ ኢየሱስ ራሱ ተናግሮታል። ይህ ሶስተኛው ሰው ይመጣል ወይንስ አይመጣም? የሚመጣ ከሆነ መቼ ነው የሚመጣ? የማይመጣም ከሆነ ሌላ ነገር ነው ማለት ነው። ይህ ነብይ የሚመጣ ከሆነ መቼ ነው የሚመጣ? የሚመጣም ከሆነ ለወደፊት ይመጣል ብለን በምንመልስ ከሆነ ኢየሱስ ካስተማራቸው ትምህርቶች ጋር አይስማማም። ምክንያቱም ኢየሱስ ምንድነው ያለው? ከኔ በኋላ ህይወትም መንገድም የለም ስላለ ሌላ የሚመጣ የለም ማለት ነው። ይመጣል ካልን ከኢየሱስ ትምህርት ጋር ልንቃረን ነው። አይመጣም ከተባለ ደግሞ እንዴት የማይመጣ ሰው አስቀድሞ ነው መጽሐፍ ቅዱስ ውስጥ ይጠቀሳል? መጥቷል ከተባለ ደግሞ ማን ነው? ስሙንና አድራሻው ይነገረንና እኛም እናጣናለን። እኩል ከክርስቲያኖቹ ጋር ጥናታችንን እናስተካክላለን። ስለዚህ አሁን በሙስሊሞቹ አኳኋን ይህ ነብይ መጥቷል። ሼክ አህመድ ዲዳት ምንድነው ያሉት? ማን ነው ስሙ ነው ያሉት። እዛ ላይ የክርስቶስ ስም ተጠቅሷል፣ የኤልያስ ስም ተጠቅሷል። እንደገና ደግሞ የነብዩ የሚለው ስም ለምን አልተጠቀሰም? ሌላኛውን ክርስቶስ ወይንም ኤልያስ ብለው ይህንን ሶስተኛውን ሰው ግን ለምንድን ነው ነብዩ ብሎ ያለፉት? ማን ነው ስማቸው ብለው ነው ሼክ አህመድ ዲዳት በጥያቄ ምልክት ያስቀመጡት። ስለዚህ ይህ ሶስተኛው ሰው በእኛ በሙስሊሞች አመለካከት መጥቷል። በክርስቲያኖቹስ ይህንን ክርስቲያኖች እንደገና የቤት ስራቸው ይሁንና እስቲ ቢያስተነትኑት። መጣ ካሉ ነብዩ መሐመድን አለይሂ ሰላቱ ሰላም መቀበል አለባቸው። አልመጣም ካሉ ደግሞ መቼ እንደሚመጣ ሊነግሩን ይገባቸዋል። አይመጣም የሚሉ ከሆነ ደግሞ አስቀድመው ነው መጽሐፍ ቅዱስ የማይመጣውን ነብይ ይመጣል ብሎ ለምን እንደተነበየ ይህንን ደግሞ መጽሐፍ ቅዱስን ጥያቄ ውስጥ የሚያስገባ ጉዳይ ስለሆነ አሁንም በትኩረት ሊመረምሩት ይገባል ማለት ነው። ሌላኛው ደግሞ በማያሻማ መልኩ በመጽሐፍ ቅዱስ ውስጥ ስለ ነብዩ መሐመድ አለይሂ ሰላቱ ሰላም የተነገሩ ትንቢቶች በብዛት አሉ። ትንቢተ ኢሳይያስ 42 ላይ ተጠቅሷል። እንደገና ደግሞ የዮሐንስ ወንጌል ላይ ክርስቲያኖቹ ለመንፈስ ቅዱስ ነው የሚሉትን ነገር ግን አመጣጡ ራሱ ለነብዩ መሐመድ ስለመሆኑ በስፋት የምናየው ይሆናል። ለማንኛውም አሁን ባለን ጊዜ ውስጥ ባለችን ደቂቃ ውስጥ በትክክል ለማየት የሚፈልገው ሌላኛው ደግሞ የቃል ኪዳኑ ነብይ ማን ነው? ምክንያቱም በመጀመሪያ ላይ
ለነብዩ ኢብራሂም አለይሂ ሰላም በመጽሐፍ ቅዱስ አንድ የተገባው ቃል ነበር። ይህም ቃል ምንድነው? የሰው ዘር በሙሉ በዘሪ የምድር አህዛብ በሙሉ በዘሪ ይባረካሉ ብሎታል። አሁን ክርስቲያኖቹ የሚፈቱት የምድር አህዛብ በሙሉ በኢየሱስ ክርስቶስ የተባረኩ ሆነዋል ክርስትናን የተቀበሉት ይላሉ። እዚህ ላይ እኔ ግን የሚቃወመው ምንድነው? የምድር አህዛብ በሙሉ በነብዩ ኢብራሂም አለይሂ ሰላም ዘር የሚባረኩ ከሆነ ክርስቶስ በማቴዎስ 15:24 ላይ እኔ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ካለ ይሄ የምድር አህዛብ በሙሉ በክርስቶስ ስም አይባረኩም ማለት ነው። ስለዚህ ያም ለየቃል ኪዳኑ ነብይ ማን ነው የሚመለከተው? ነብዩ ሙሐመድን አለይሂ ሰላቱ ወሰለም ይመለከታቸዋል። ምክንያቱም እርሳቸው ለሰው ዘር በሙሉ የተላኩ ስለመሆናቸው በቁርአን ውስጥ በብዙ ቦታ ተናግሯል። ነብዩ ኢሳ አለይሂ ሰላም ደግሞ ለአንድ ወገን ብቻ ከተላኩ ለምድር አህዛብ በሙሉ የሚለው የምድር አህዛብ በሙሉ በዘሪ ይባረካል የሚለው ለነብዩ ኢብራሂም አለይሂ ሰላቱ ሰላም የተገባላቸው ቃል ነብዩ መሐመድ አለይሂ ሰላቱ ሰላም ባይመጡ ኖሮ ባልተሟላ ነበር። አሁን ግን ነብዩ መሐመድ አለይሂ ሰላቱ ሰላም ከኢብራሂም ዝርያ ሆኖ የምድር አህዛብ በሙሉ በስማቸው እንዲያምኑ። ምክንያቱም ዛሬ በእስልምና ውስጥ ከምዕራብም ከምስራቅም ከሰሜንም ከደቡብም ሰው በእኩል ወደ እስልምና እየገባ በነብዩ ኢብራሂም ዝርያ በሆኑት በነብዩ መሐመድ አለይሂ ሰላቱ ሰላም ትምህርትና መንገድ በኩል ዛሬ አህዛብ በሙሉ አላህን እያመለከ ይገኛል። ሌላኛው ደግሞ በጣም የሚያስገርም ሁኔታ በፋራን ተራራና በቴማንና በፋራን ተራራ ላይ የሚደረግ የአምልኮ ስርዓት አለ። ፋራን ተራራ የት ነው? ቴማን የት ነው? ይሄን ደግሞ አሁንም ጥናት ያስፈልጋል። ትንቢተ ዕንባቆም 3:3 ላይ የሚለው ቅዱሱ እግዚአብሔር ከፋራን ተራራና ከቴማን ይመጣል። ማን ነው እስቲ? አንድም ክርስቲያን ደፍሮ ፋራን ተራራ የት ነው የሚገኘው? በኢየሩሳሌም ነው አይልም። ፋራን ተራራ የሚገኘው መካ ነው። እንደገና ቴማን መዲና ነው። ስለዚህ ቅዱሱ እግዚአብሔር ከፋራን ተራራና ከቴማን የሚለው የነብዩ ሙሐመድ አለይሂ ሰላቱ ሰላም ትምህርት በሚጀመርበት ጊዜ በመካና መዲና አሁን እየተደረጉ ያሉት የአምልኮ ስርዓቶች በሙሉ ይህንን የሚያመለክቱና የሚያረጋግጡ ስለሆነ በትክክል አሁንም አትክሮት ያስፈልጋል። በትክክል ደግሞ ይህንን ጥናት አገናዝበን የራሳችንን ምርጫ መውሰድ አለብን። ስለዚህ በፋራን ተራራ ወይንም ደግሞ በመካ ክርስቲያኖች ምንም የአምልኮ ስርዓት አያደርጉም። ሙስሊሞች ግን መካ የእስልምና የመነሻ ቦታና አሁንም ደግሞ ለዓለም ህብረተሰብ እስልምና የሚሰራጭባት እስላማዊ ዓለም አቀፋዊ ከተማ ነች ማለት ነው። ቅዱሱ እግዚአብሔር ከፋራን ተራራና ከቴማን ይመጣል። ምስጋናው ክብሩም ሰማያትን ከድኗል፣ ምስጋናውን ደግሞ ምድርን ሞልቷል ይላል። ስለዚህ ክብሩም ሰማያትን ሞልቷል የሚለው ምንድነው? ክብሩም ምድርን ሰማያትን ሸፍኗል፣ ምስጋናውም ምድርን ሞልቷል የሚለው አላህ አክበር የሚባለው ክብሩም ሰማያትን ከድኗል የሚባለው ሁሉ ጊዜ በአረፋ በዓል ላይ ሙስሊሞች ከሁሉም የዓለም አካባቢ ወደ 7 ሚሊዮንና 8 ሚሊዮን የሚሆኑ ሙስሊሞች ወደዚች ወደ ፋራን ተራራ ወይንም ደግሞ ወደ መካ ከተማ መጥቶ አላህ አክበር ሲሉ ይስተዋላሉ። ስለዚህ ጥናታችንን አሁንም ምንድነው የምናደርገው? ፋራን ተራራ የት ነው? ፋራን ተራራ እስማኤልም አለይሂ ሰላም በፋራን ተራራ ተቀመጠ፣ ቀስተኛም ሆነ ይላል። ኦሪት ዘፍጥረት 21 ላይ እንደተጠቀሰው እስማኤል የኖረበት አካባቢ የፋራን ተራራ ነው። ነብዩ መሐመድ አለይሂ ሰላቱ ሰላም በእስማኤል በኩል የነብዩ ኢብራሂም ዝርያ በመሆናቸው ከዚህ ጋር አያይዘን በትክክል አሁንም መረዳት የምንችለው ፋራን ተራራና ቴማን መካና መዲና መሆኑን በደንብ በግልጽ ልናያቸው ይገባናል። ሌላው ደግሞ አሁንም እስካሁን ያየናቸው ከብሉይ ኪዳን ሲሆን እስቲ ወደ አዲስ ኪዳን እንምጣና አዲስ ኪዳን ላይ የት ነው ነብዩ መሐመድ አለይሂ ሰላቱ ሰላም እንዲመጡ ትንቢት ነብዩ ኢሳ ወይም ኢየሱስ ክርስቶስ የተናገሩት? ኢየሱስ ክርስቶስ ምንድነው ያሉት? በዮሐንስ ወንጌል ውስጥ የምነግራችሁ ገና ብዙ አለ፣ ነገር ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ ከመጣ ወደ እውነት ሁሉ ይወስዳችኋል። የሰማውን ይናገራል እንጂ ከራሱም
አይናገርም ይላል። ክርስቲያኖቹ የሚሉት ይህንን ለመንፈስ ቅዱስ ነው የተናገረው እንጂ ለነብዩ መሐመድ አይደለም ይላሉ። እስቲ ለነብዩ መሐመድ ስለመሆኑና ለመንፈስ ቅዱስ ስለመሆኑ የምናየው ምንድነው? የእውነት መንፈስ የእውነት መንፈስ ከመጣ ወደ እውነት ሁሉ ይወስዳቸዋል። የሰማውን ይናገራል እንጂ ከራሱ ምንም አይናገርም። አሁን ክርስቲያኖቹ መንፈስ ቅዱስን ካሉ መንፈስ ቅዱስ ከማን ነው የሚሰማ? እርሱ ራሱ የሥላሴ አካልና የእግዚአብሔር አብ እንዲሁም ደግሞ የእግዚአብሔር ወልድ እኩያ ሆኖ ከማን ነው ሌላ አምላክ የሚሰማው? የሰማውን ይናገራል እንጂ ከራሱ አይናገርምና የሚለው የነብዩ መሐመድ አለይሂ ሰላቱ ሰላም የሰሙትን አላህ በቁርአን ውስጥ ቁል በል እያለ የሚናገረውን ሰምቶ ነው ነብዩ መሐመድ አለይሂ ሰላቱ ሰላም ለዓለም ትምህርታቸውን ያስተላለፉት እንጂ ከራሳቸው ምንም አልተናገሩም። ለዚህም የቁርአን አንቀጽ አለ ከራሱ የሰማውን ይናገራል እንጂ ከራሱ አይናገርም የሚባለው የቁርአን አንቀጽ ራሱ አለ። ወማ ينطق عن الهوى إن هو إلا وحي يوحى የሚል የቁርአን አንቀጽ አለ። የሰማውን ይናገራል ከራሱ አይናገርም፣ እርሱ የወረደው በራእይ የወረደለት መልእክት ነው እንጂ ይላል። ስለዚህ የሰማውን ይናገራል የሚለው መንፈስ ቅዱስ የፈጣሪ አካልና የሥላሴ አካል ከሆነ ራሱ ከማንም አይሰማም። ምክንያቱም እሱ የእግዚአብሔር አምላክ አካል ነውና። በዚህ ዙሪያም ያለውን አሁንም ክርስቲያኖቹ ጥናታቸውን ማስተካከል አለባቸው። ለመንፈስ ቅዱስ አይደለም። ምክንያቱም በግሪክ መጽሐፍ ቅዱስም ብዙ ጥናቶች ያመለክታሉ። ሌላው ደግሞ አሁን በቅርብ የተገኘ መረጃ ነብዩ መሐመድ አለይሂ ሰላቱ ሰላም በሂብሩ መጽሐፍ ቅዱስ ውስጥ ሰለሞን 5:16 ላይ ሙሐመዲም ብሎ በስም ተጠቅሷል። የማንኛውም ኮምፒውተር መጠቀም የሚችል ምክንያቱም ክርስቲያኖች ብዙውን ጊዜም አይደለም እንደውም በጭራሽ የሂብሩን መጽሐፍ ቅዱስ አይጠቀሙትም። እስቲ የሂብሩን ባይብል ብለን ሰለሞን 5:16ን በጎግል ገብተን በምናይበት ጊዜ ሙሐመዲን ብሎ ያወጣል። ሙሐመዲን ማለት ምን ማለት ነው? በእንግሊዝኛ ትርጉምና በሌሎች ቋንቋዎች ትርጉም ወዳጄ ወይንም ደግሞ እንደዚህ ሌላ እንትን ነው የወዳጅነት የምናምን እንደዛ ነው ትርጉም ነው እንጂ ሙሐመዲን የሚለው አልተቀመጠም። ስለዚህ ሌላ ምንም ነገር ሊሆን አይችልም። ሙሐመድ ብሎ ተቀምጧል እስከ ስምም ድረስ። ይሄንን ማንም ሰው በንጹህ አእምሮና በጥሩ ስልንቦና እውነትን ለመፈለግ የሚፈልግ ማንም ሰው ይሄንን መፈተሽ መቻል አለበት ማለት ነው። ስለዚህ በዚህም ዙሪያ አሁንም ብዙ መሰራት ያለበት ጉዳይ አለ። ሌላኛውና በዚህ ርዕሳችን የመጨረሻ ሆኖ ትንቢተ ኢሳይያስ 42 ላይ ስለ አንድ የአላህ ባሪያ ወይንም ደግሞ የእግዚአብሔር ባሪያ እንነጋገራለን። ትንቢተ ኢሳይያስ 42 ላይ የአላህ ባሪያ ይላል፣ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጥ በርሱ ላይ መንፈሴን አድርጌያለሁ ይላል። ይህ ባሪያ ማን ነው? ኢየሱስ ባሪያ አይደለም። ምክንያቱም ክርስቲያኖቹ ኢየሱስን ጌታ ካሉ እንደ ባሪያም ሊያዩት አይችሉም። ነብዩ መሐመድ አለይሂ ሰላቱ ሰላም ግን ባሪያ ስለመሆናቸው ላኢላሃ ኢላላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ከአንድ አላህ በስተቀር ሌላ አምላክ የለም፣ ነብዩ መሐመድም አለይሂ ሰላቱ ሰላም የአላህ ባሪያና መልእክተኛ ናቸው ብለን ነው የምናመልከው። ስለዚህ በትንቢተ ኢሳይያስ 42 ከ1 እስከ 22 ባለው ላይ ስለ መካ ቄደርና ተማን የመካ መንደሮች እዛ አካባቢ የሚደረጉ እስላማዊ ስነ ስርዓቶች ሁሉ ተጠቅሷል። ስለዚህ የ42ን ከ1 ጀምሮ እስከ መጨረሻው በመናነብበት ጊዜ በትክክል እንገነዘባለን ማለት ነው። ሀዛው ቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።